ሁሱን አንዴ ጥያቄ ጠየቅኩት። አላማህ ምንድነው ሁሱ ብዬ ስጠይቀው የመለሰልኝ መልስ ይሄ ነበር። እናዳምጠው። የራስ አንድ የምትፈልገው ማሟላት የምትፈልገው አላማ ፍላጎት ምንድነው? ወላሂ ትልቁ አላማዬ ነገ የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም በቃ በእኔ መንገድ ላይ ሰዎችን አስተምረሃል እና ብለው በቃ ከእርሳቸው ጋር መቆምን ያስላው። እኔ ምድር ላይ ሌላ ምንም የምመኘው ነገር የለም። አስተምሮት በስተጀርባ ነብያቶች ኩላ አስአልኩም ዐለይሂ አጅራ ይላል። ሙሐመድ ሆይ ስታስተምራቸው ሰዎችን እኔ ከናንተ ምንም ክፍያ አልፈልግም በላቸው። ኢን አጅሪየ ኢላ ዐላ ረቢል ዓለሚን ምንዳዬ በዓለማቱ ጌታ በአላህ ላይ ብቻ ነው በላቸው ይላል። እኔ ነገ የውመል ቂያማ የምፈልገው ከአላህ ዘንድ በቃ አንተ ልክ እንደ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደነ ኢብራሂም እንደነ እስማኤል የእነርሱን መንገድ በምድር ላይ አስተምረሃልና ና ከእነሱ ጋር ሁን የምባልባትን ቀን ነው የምጠብቀው። ትልቁ ስኬት ማለት ያ ነው። ትልቁ ክስረት ማለት ነገ የውመል ቂያማ አንተ ስታስተምር የነበረው በቃ ለእኔ አይደለም ተብለህ ከነቢያቶች አትሆንም ከነቢይ ከተመለስኩኝ በቃ ለእኔ ትልቁ ክስረት ያ ነው። እዚህ ነገር ደግሞ ኢኽላስና ሙታበዓ ሊኖር ይገባል። ኢኽላስ ለአላህ ሱብሓነሁ ወተዓላ ጥርት አድርጎ መስራት ፊልቀውሊ ወልዐመል፣ ይሄን ነገር አላህ እንዲወፍቀኝ እና ይሄ ነው በቃ ሌላ ነገር የለውም። ምድር ላይ የፈለገ ጸጋ ብትሰጡ ያ ጸጋ ከአኺራው ጋር የሚገናኝ አይደለም። እና ትልቁ ጸጋ ብሎ ማለት ነገ የውመል ቂያማ እና አንተ ከነቢያት ጎን ነህ፣ ለነሱ ሰርተሃል፣ እነሱ ጀምረውት የሄዱትን የተውሂድ መንገድ ትምህርት የነቢያትን መንገድ አስቀጥለሃል፣ ሰዎችን ወደ እኔ መንገድ እንደ ነቢያት ጠርተሃል እንድለኛ አምላክ ነው። እዛቸዋል ከባዕድ አምልኮ ሰዎችን ማዳን እንትን ስል ያ ነገር ነው ትዝ የሚለኝ ጭንቅላቴ ላይ ያለው። አምላክ አላህ ነገ የውመል ቂያማ እንደነ ነብዩ ሰለላሁ ዐለይሂ ወሰለም እንደነ ኢብራሂም እንደነ እስማኤል ሰዎችን ወደ እኔ ጠርተሃል ብለህ ከነሱ ጠርተህ አድርገኝ የሚለው ነው። በቃ አላህ ከነሱ ያድርገን። ነቢዩላህ ዩሱፍ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። ከደጋጎች አስጠጋኝ አለ። ኢብራሂም ምን አለ? ረቢ ሀብሊ ሑክመን ወአልሒቅኒ ቢሷሊሒን አለ። ከደጋጎች አስጠጋኝ ይላሉ። እኔም ዛሬ ነቢያቶች ያደረጉት እንደሆነ ነው የማደርገው። አላህ ነገ የውመል ቂያማ በዚህ በስራዬ የዛኔ ይህን ቃል እንዲለኝ ነው። በቃ አንተ ከደጋጎች ጋር ነህ። እነ ኢብራሂም እነ እስማኤል አስተምረው የሄዱትን መንገድ አንተም ቀጥለሃል መባል ያሰላም ትልቁ ስኬት ነው። በቃ ከዚህ ሌላ ምንም ነገር አልፈልግም። አላህ ይሄንን እንዲወፍቀኝ ሁላችሁም ዱዓ አድርጉልኝ። አላህ ሁላችንም ስራችን ላይ ኢኽላስ ይስጠን። አላህ ይቀበላችሁ። ቪዲዮውን ሪፖስት ሼር ማድረግ አትርሱ። ሰላም